እሺ እንዴት ነው የምትረጂኝ? ቆይ አለመረዳት አይደለም ነባ ነው አይደል? እኔ አሁን በዚህ ሰዓት እንደዚህ አይነት ነገር ውስጥ ምናምን መግባት አልፈልግም። አይደለም ለአንተ ጊዜ ልሰጥህ እንደዚህ አይነት ነገር እንዳሳልፍ ይቅርና እኔ ለራሴ ነው ያስፈልጋል። ኦኬ ስህተት ነበር ማፍቀሬ? ስህተት አይደለም ልክ ነህ። እና በቃ ከዚህ በላይ ላስጨነቅሽ ስለማልፈልግ እኮ መልካሙን ሁሉ ግን ስለማትፈልግ ምን በእኔ ምክንያት ልትሄድ ነው ነባ? አይ ከነገ በኋላ እኮ በእኔ ምክንያት ልትሄድ ነው? እኔ ምክንያት አድርገህ ካገር ልትወጣ ነው? አንቺ ምክንያት አድርጌ አይደለም እኮ እና ታዲያ ምንድነው በየጊዜው እኔን እያመጣ ምናምን በእኔ ምክንያት የምታደርገኝ እንዴ? ያማል እንዴ? አልፈልግም ነባ በእናትህ በቃ እኔ ላስ እስከ ዛሬ ግን ለምን እንደቆየሁ ታውቂያለሽ አይደለ? ሰላም ፋሚሊ እንዴት ናችሁ? ሁሉ ሰላም ነው? እኔን ለማታውቁኝ እንግዲህ ነባ እባላለሁኝ። ለዚህ ቤት አዲስ የሆናችሁ ሰዎች ሰብስክራይብ ሼር በማድረግ ፋሚሊ እንድትሆኑ ከወዲሁ ጋብዛችኋለሁ። እንግዲህ ዛሬ ያው በእጄ ላይ አበባ ትመለከታላችሁ። የሆነን ሰው እንግዲህ ሰርፕራይዝ ላደረገውና ይቅርታ ለመጠየቅ ነው ዛሬ ዋናው የመጣሁበት ምክንያት። ባለፈው እንዳያችሁት ከሆነ ጀሙን ከጓደኛዋ ጋር ስለሆነች ብዬ ያው እንግዲህ እስከዛሬ እኔ መንገር ፈርቼ ነበረ ለሷ ማስረዳት ምናምን ነገር ስላልቻልኩኝ በጓደኛዋ ልጠይቅ ብዬ በማማ ጨቤ በኩል እንግዲህ የሆነ ነገር ለማስጠየቅ እንግዲህ አስቤ ነበር ቤተሰብ። ግን ቢሆንም ትንሽ ደንግጣለች። ጭራሽ ስደነግጥ ሙሉ ነገር ሊጠፋብኝ እዛ ጋር መለውም ነገር ብዙ ነገር አስቤ ነበር ተረጋግቼ ለማውራት። ያንን እድልማ ስላላገኘው በቃ ይሄን እድል ተጠቅሜ ለጀሙ የሆነ ነገር እነግራታለሁ ብዬ ነበረ። ጭራሽ ከዛ በኋላ እኔ እንደጠበቅኩት አልሆነም። ቤተሰብ በጣም የሚያሳዝን ነገር ነው የተፈጠረው። እንግዲህ ቤተሰብ እንደጠበቁት ስላልሆነ ስደነግጥ የባሰ ነው በቃ መለውም የምናገረውም የጠፋብኝ፣ ማስረዳት አልቻልኩም። ከዛ እሷም ደንግጣ ከዛ ቦታ ነው የሄደችው እንዳያችሁት ቤተሰብ። እና ትንሽ እዛ ጋር ልቤ ተሰብሮ ነበረ። በጣም ነው ያዘንኩት። ለምን እኔ በእንደዚህ አይነት መንገዱ ይሆናል ብዬ አልጠበኩኝም ነበረ። በጣም ውስጤ የተደበቀ ነገር ለብዙ ጊዜያት ያስኩት ነገር ነበር ለመናገር። ያ እንግዲህ ይሆነኛል ብዬ ነበረ። ለምን በቃ የልብ ጓደኛዋ እህቷ የምትባለው ማማ ጨቤ ስለሆነች ይህንን እድል አላገኝም። ያው እሷም ያለችበት ነገር ትንሽ ልክ ስላልሆነ በዚህ አጋጣሚ ተጠቅሜ ጓደኛዋ ፊት ነበር። እንዳያችሁትም የተፈጠረው ነገር ተንበርክኬ እዛ ጋር ስጠይቃት ጥላኝ ነው የሄደችው። በጣም ነው የደነገጥኩት እዛ ጋር ቤተሰብ። እና ዛሬ ደግሞ ምንድነው በአዲስ በቃ በተረጋጋ ትንሽም በቴክስትም በስልክም አውርተናል። እንደዚህ ማድረግ አልነበረብህም ነገር ምናምን ብላኛለች። ወደ ዋናው ነገር ስገባላችሁ እንግዲህ ዛሬ እሷን አሁን ጠርቻታለሁኝ። ትንሽ ያው አፍራለሁኝም እንግዲህ ለመናገር ትንሽ ይከብዳል። ቤተሰብ የፍቅርን ነገር ታውቁታላችሁ። ያው የደረሰበት ነው የሚያውቀው። እንግዲህ ያው ይሳካልህ በሉኝ። እሷ ስትመጣ እንግዲህ የውስጤንም ለመናገር ሞክራለሁኝ። ትንሽ ቢከብድም እንግዲህ ቤተሰብ ትንሽ ይጨንቃል። ቢሆንም ዛሬ ደፈር ብዬ እንግዲህ ያለውን ነገር ለመናገር ሞክራለሁ። ለምን ብዙ ጊዜ ነው አብረን የምናሳልፈው፣ ግን ስነግራት ቀልድ ነው የሚመስላት። ያው በጨዋታ መካከልም በተለያዩ ነገሮች ላስረዳት ሞክራለሁ በውስጤ ያለውን ነገር። ግን በቃ እሷ እንደ ቀልድ ነው የምታይብኝ፣ ያው ብዙ ጊዜ አብረን ስለምናሳልፍ ማለት ነው። ግን ያለውን ነገር ቤተሰብ አሁን እናንተ ፊትም እንግዲህ መልሷን ምን እንደሆነ ለማየት በጣም ጓጉቻለሁ። ያው ቢፈጠርም እኔ እንግዲህ ራሴን ትንሽ ጠንከር አድርጌ አበርትቼ ለመናገር ሞክራለሁ። ቤተሰብ እንግዲህ ይቅናህ በሉኝ። ደግሞ እንግዲህ ሰብስክራይብ አይረሳ፣ ፋሚሊ ሼር አድርጉ። ቤተሰብ እንሆንላችኋለሁ ከወዲሁ። እሷ ስትመጣ ያለውን ነገር አብረን እናያለን። አንቺን እንዲሰጠኝ ሆንኩኝ አምላክ ለማኝ፣ ጧፍ መባ ገዛው ልሰጠው ከሰማኝ። አንቺዬ ጸሎቴን ሳልጨርስ ብትይ ይመጣለው። እኔ እኮ ሞኝ ነኝ ፈጣሪን ትቼ እጠብቅሻለሁ። እጠብቅሻለሁ በተፈጠርኩበት፣ እጠብቅሻለሁ በተገተርኩበት። ቀን አይፈራረቅ አይጮህም አዕዋፍ፣ ለኮስኩት ጨክኜ ለስለት እንዲሆን የገዛሁት ጠዋፍ። ትመጫለሽ አይደል?
ያ እንግዲህ ቤተሰብ መታለች። እንዴት ነሽ? አማን ነው? ለምንድን ነው በዚህ አይነት ነገር የምታደርገው? ምን አጠፋው? እረፍ ነባ፣ እረፍ፣ በእናትህ እረፍ። በቃ እኔ እንደዚህ አይነት ነገር የሚያስቀይምሽ ነገር አለ? የሚያስቀይምሽ ነገር የለም፣ ግን እኔ እንደዚህ አይነት ነገር መግባት ስለማልፈልግ ነው። ነባ ፕሊዝ፣ በእናትህ በቃ ተረዳኝ። እሺ እንዴት ነው የምትረጂኝ? ቆይ አለመረዳት አይደለም ነባ ነው አይደል? እኔ አሁን በዚህ ሰዓት እንደዚህ አይነት ነገር ውስጥ ምናምን መግባት አልፈልግም። አይደለም ለአንተ ጊዜ ልሰጥህ እንደዚህ አይነት ነገር ላሳልፍ ይቅርና እኔ ለራሴ ነው ያስፈልጋል። ኦኬ ስህተት ነበር ማፍቀሬ? ስህተት አይደለም፣ ልክ ነህ። ማፍቀር መብትህ ነው፣ ግን ደግሞ እኔ ሬዲ አይደለም። እና ለምንድን ነው እሺ ማትረጂኝ? ቢያንስ እኮ አለ አለመረዳት አይደለም ነባ። ለምንድን ነው እሺ ሁሌ አንተ እንድረዳህ ነው የምትፈልገው? እኔ ተረዳኝ እንጂ እሺ ስለባለፈው ነገርም እኮ ይቅርታ ለመጠየቅ በእንደዚህ አይነት መንገድ ማድረግ አልነበረብኝም። አውቃለሁ፣ ግን ሲጀመር እንደዛ ማድረግ አልነበረብኝም። ምክንያቱም ሚዲያ ፊት መተን እንደዛ አይነት ጥያቄ መጠየቅ አልነበረብኝም እኮ። ልክ ነሽ። ሚዲያ ፊት እንደዛ ስላበሳጨሁሽ ነው ዛሬም በእነሱ ፊት ነው ይቅርታ ልጠይቅሽ አስከፍቼ ካሜራ ምናምን የጠበኩት። አሁንም ሌላ ጥፋት እኮ ነው እያጠፋ ያለሁ። እሺ ያኛው ሶሪ፣ እሺ ከዛ አሁንም ሌላ ስህተት። ከዛ እንዴት ነው የሚሆነው? ለምንድን ነው አንቺ ማትረጂኝ? እኔ አሁን ላይ የዚህ እንደዚህ አይነት ነገር ማራመድበት ጊዜ አይደለም እኮ። ቢያንስ እኔ የራሴ ብዙ ፈጃ አለብኝ ነው። እሺ እሱ ደግሞ ታውቃለህ፣ እያንዳንዷን ነገር አብረኸኝ ነው የምትውለው። ታውቃለህ፣ ሁሉንም ነገር ነግሬሃለሁ። ስለኔ ታውቃለህ። ለምንድን ነው እኔ መረዳት ያቃተህ? እሺ እኔ እኮ በቃ በጣም ግራ እያጋባሽ ነው። ጭራሽ ከነገርኩሽ በኋላ እኮ እየራቅሽኝ ነው። ግን እየታወቀሽ ነው እኮ። በቃ መሆን ስላሌለበት ነው። በቃ የተቀራረብን በመጣን ቁጥር አንተ እንደዚህ እየሆንክ ከሆነ ማረቅ ነው ያለን አማራጭ። በቃ ሌላ ምንም ነገር የለም። እኔ መሞት አለብኝ እንዴ? እሺ ቆይ እኔ አንድ ነገር በዚህ አጋጣሚ ልነግርሽ እፈልጋለሁ። ኦኬ ልትቀበይኝ ፈቃደኛ አይደለሽ? ሬዲ አይደለሁም ነበር። አሁን እንደዚህ አይነት ነገር እኔ በምንም አይነት አንገላቴ እኔ ጠልቼ ምናምን አይደለም፣ ግን አሁን የፍቅር ሙድ ላይ አይደለም። ለምንድን ነው ቆይ እሺ ምን በባለፈው ተበሳጭተሽብኝ ነው አይደለም እንዴ? እና ከዛ እኮ ከነገርኩሽ ቀን በኋላ እኮ ልክ እኮ አይደለሽም። የተቀየርኩት ቅርብ በመጣ ቁጥር አንተ እየተጎዳህ ነው። እኔ እኮ ማለት ነው ወድጄ አይደለም እዚህ ነገር ውስጥ የገባው። እኔ ወደህም ጠልተህም እኔ እሱ አይደለም ፖይንቱ ነባ። እኔ ሬዲ አይደለሁም እኮ ለእንደዚህ አይነት ነገር። እኔም እኮ አስቤ አይደለም። በቃ መልካምነትሽ። እሺ እኔ ቁጭ በይ እስቲ ቢያንስ ቁጭ ብለን ነው። እኔ ለምን እቀመጣለሁ? እኔ እሄዳለሁ። በጣም አቻኩለህ ነው የጠራኸኝ ነው ባለ ራሴ ነው። ግን ማለት ነው እኔ ማለት ነው እንደዚህ እኮ አይነት ነገር ውስጥ እንድገባ ያደርግ መልካምነትሽ፣ ለሰው ያለሽ ቅንነትሽ፣ አስተሳሰብሽን ነው። ገብቶሻል አይደል? ግዴታ ወደ ፍቅር መሄድ አለበት። የኔ መልካምነት ወደ ፍቅርም ባሄድ እኮ ልትረጂኝ ይገባል። እኔ በቃ እንዴት እንደማስረዳሽ አላውቅም። እና በቃ ስለዚህ ማለት ነው በዚህ አጋጣሚ በቃ ያለውን የውስጤን ከነገርኩሽ ብቻ እንደምወድሽ እንድታቂልኝ ነው። እንደማፈቅርሽ ካወቅሽ በቃ ከዚህ በላይ ምንም ልጫነሽ አልፈልግም። ህይወትሽ ውስጥ ሰው ካለም አላውቅም። ገባሽ አይደለ? እኔ ግን እንደምወድሽ እስከመጨረሻው እንድታቂልኝ ፈልጋለሁ። እሺ ማወቄ በቃ ይሄን ሁሉ ጊዜ የፈጀሁት ማለት ነው እድል እስካገኝና አንቺ ተረጋግተሽ እስክናወራ ነበር። እሺ አወራን። አሁንስ እኮ በቃ እሺ በቃ እኔ ምንም ከዚህ በላይ ላስጨንቅሽ፣ አንቺን ማስጨነቅ አይደለም ዋናው የምፈልገው ነገር። በቃ ፍቅሬን እንድትረጂኝ ነበረ። ግን ሆኖም እንዳሰብ እኔ ሳልረዳ ቀርቼ አይደለም ነው። በቃ ለምንድን ነው የምትጫነኝ? እኔ ሳልረዳ ቀርቼ አይደለም። እኔ እየተጫንኩሽ እኮ አይደለም። ጊዜያትን አብረን እኔ በቃ ተይ፣ ብዙ ነገር ከዚህ በላይ ማውራት አልፈልግም። ያው አሁንም በድጋሚ ቤተሰብ ፊት ባለፈው እንዳስቀየምኩሽ ይቅርታ ልጠይቅሽ ፈልጋለሁኝ። እሺ ይቅርታ አድርገሽልኛል በመጀመሪያ እና እኔ በቃ በነገሮች ላስረዳሽ ሞክሬ ነበር። ግን እኮ ምንም እኮ አንቺ እየተረዳሽ። ኧረ ነባ በእናትህ ተነስ። እኔ እንደዚህ አይነት ነገር አታራምድ። ነባ በእናትህ ተነስ። አይደለም ማራመድ አይደለም እሺ ተነስ እኮ እየተረዳሽኝ እኮ አይደለም እኮ። እኔ አልተረዳሁክም፣ አልረዳሁህም። እኔ ለምን እኮ ተነስ። በቃ እኔ ስለማልችል ለምንድን ነው አልችልም። እኔ ነባ እኔ አልችልም። በእናትህ ተነስ። እሺ ተነስ። እሺ እንዴ ነባ በእናትህ ተነስ። ለምን ነው ሁሌሽ መጨነቅ አለብኝ እኔ? ላስጨንቅሽ? በቃ እሺ ተነስ። እሺ ተነስ። እሺ እና ስለዚህ አልተቀበልሽኝም? አዎ በቃ እሺ። እኔ ከዚህ በላይ አንቺንም ላስጨንቅ አልፈልግም። ግን አንድ ነገር እንድታቂልኝ እፈልጋለሁ እኮ። ምንድን ነው? በቃ ይሄን ሁሉ ጊዜ ተጨንቄ ነበረ
እንደገና ደግሞ ይሄንን ነገር እስክተነፍስበት ጊዜ ነበር የፈለኩት። አሁን እንግዲህ የሆነው ሆኗል። የውስጤን ነግሬሻለሁ። በቃ ውስጤ የታመቀውን ነገር በቃ ስለዚህ አንድ ነገር ከዚህ በላይ ልነግርሽ ፈልጋለሁ። እና በቃ ከዚህ በላይ አንቺንም ላስጨንቅሽ አልፈልግም እኮ። አታስጨንቀኝም። በቃ ከዚህ በላይ እኮ በቃ ተጨነቅኩ እኮ የኔ ያህል ነገርከኝ አይደለ? እሺ ያልኩህ በቃ እኔ አሁንም እርግጠኛ ሆኜ የምነግርሽ ነገር ማለት ነው እንደዚህ የሆነ ፍቅሬን ገፋች ብዬ ካጠገብሽ ልርቅ አልፈልግም። በመጀመሪያ ይሄ እንድታቂ እፈልጋለሁ። ሲቀጥል በማንኛውም ነገር ከጎንሽ ለመቆም ዝግጁ ነኝ ሁልጊዜ። አመሰግናለሁ። ማን በቃ ከዚህ በላይ እኔ ማንም በህይወቴ ውስጥ እንዲያግዘኝ ምንም እንዲያደርገኝ አልፈልግም። አይደለም እኔ እንዳልኩሽ ነው። ባለፈው ጊዜም በቃ እንደዚህ አብረን እንትን ስንል የነበረው ከጎንሽ መቆም የፈለኩት በቃ ብዙ አግዘኸኛል አውቃለሁ። አሁንም እንድታቂልኝ የምፈልገው ከጎንሽ ልርቅ አልፈልግም። ግን አንድ ነገር ልነግርሽ ፈልጋለሁ በመጨረሻም ማለት ነው። ከዚህ በላይ እንግዲህ ላስጨንቅሽ ስለማልፈልግ ባለፈው የነገርኩሽ እንደ ቀልድ ነው አንቺ ወሰድሽው። ትዝ ይልሻል አይደል? የቱን የምትሄደው ምናምን እሄዳለሁ ያልኩትን ነገር እንግዲህ እየጨራረስኩኝ ነው። እዚህም ሆኜ አንቺንም ማስጨነቅ አልፈልግም። አንቺንም እያየሁኝ ቀን በቀን ራሴን መጉዳት አልፈልግም። እንደገና ደግሞ አንቺ በማትፈልጊው ሰው በእኔ ምክንያት ለምንድን ነው የምትወጣው ከሀገር? ለምንድን ነው የምትሄደው? ኦኬ ያን የተሻለ ቀልድ ነበር አይመሰለሽ? ለምን የምትሄደው? እና አሁን በእኔ ምክንያት አድርገለት ነው ነባ? በአንቺ ምክንያት አድርጌ አይደለም የምሄደው። በቃ አንቺንም እዚህ ጋር እያየሁኝ ራሴን ከማስጨነቅ እንደገና ደግሞ አንቺ የማትወጂው ሰው ከጎንሽ እየሆነ ከሚያስጨንቅሽ እንደዚህ ከአንቺ ካጠገብሽ ብርቅ አይሻልም? በቃ ይሄ ነው አማራጭ። እንድትሄድ አልፈልግም። ኦኬ አያረገውም ብለሽ ነው እኮ ነባ? እኔ እንድትሄድ አልፈልግም። አያረገውም ብለሽ ነው? እኔ አታረገውም አይደለም እንደምታረገውማ እየነገርከኝ ነው። ግን በእኔ ምክንያት ከሀገር በቃ ከዚህ በላይ መቆየት አልችልም። እኔ ብዙ ነገሮችን ያዘገዩት እና እስከ ዛሬ ነገሮችን ያዘገዩት በአንቺ ምክንያት አይደል? ባንቺ ቆይ አሁን ይሄ ተፍቶሽ ነው? ባንቺ ምክንያት አይደል እንዴ ያዘገዩት? ቆይ እና በቃ ከዚህ በላይ ላስጨነቅሽ ስለማልፈልግ እኮ መልካሙን ሁሉ ግን ስለማትፈልግ ምን በእኔ ምክንያት ልትሄድ ነው ነባ? ከነገ በኋላ በእኔ ምክንያት ልትሄድ ነው? እኔ ምክንያት አድርገህ ከሀገር ልትወጣ ነው? አንቺ ምክንያት አድርጌ አይደለም እኮ። እና ታዲያ ምንድን ነው በየጊዜው ይሄንን እያመጣ ምናምን በእኔ ምክንያት የምታደርገኝ እንዴ? ያማል እንዴ? በቃ እኔ ወደሽ እኔ ምክንያት አድርገህ ለመውጣት አትሞክር ነባ። መሄድ ከፈለክ በራስህ ምክንያት መሄድ ትችላለህ። ግን እኔ ምክንያት አድርገህ በራሴ ምክንያት ነው። እኔን ምክንያት አድርገህ ነው አሁንም ቢሆን ሰው በእኔ ምክንያት ደግሞ እንድትሄድ አልፈልግም። አሁንም እንድትሄድ አልፈልግም። በቃ እንዴ በራሴ ምክንያት ነው። በራስ ምክንያት አይደለም። ይሄንን ደግሞ ሰበብ እንድታረጊ አልፈልግም። በቃ በራሴ ምክንያት ነው የምሄደው። በራስ ምክንያት አይደለም። በእኔ ምክንያት ነው የምትወጣው። እኔ ደግሞ ያ እንዲሆን አልፈልግም። በእኔ ምክንያት የማንም ሰው ህይወት እንዲበላሽ አልፈልግም። በአንቺ ምክንያት ለምንድን ነው ህይወት የሚበላሸው? በቃ እንደዛ አይደለም። ያልከኝ እኮ ነው። በቃ እሺ እንደዛ አይደለም። አልፈልግም። እስከ ዛሬ ለምን እንደቆየሁ ታውቂያለሽ? አልፈልግም ነባ፣ በእናትህ በቃ እኔ እስከ ዛሬ ግን ለምን እንደቆየሁ ታውቂያለሽ አይደለ? ያው እንግዲህ ቤተሰብ በጣም የሚያስጠላ ነገር ነው። እኔም በቃ ብዙ ጊዜ ቆይቻለሁ ይሄን ነገር እኔ አሁን ምን እንደምል ራሱ አላቅም። ፋሚሊ ያው እንዳያችሁት ነው። በጣም በቃ እኔ ከኔ ይሁን ችግሩ አልገባኝም። በቃ ወይ ማስረዳት አቅቶኝ ይሁን አላቅም። በቃ እንዳያችሁት ነው አሁንም የተፈጠረውን ነገር። እኔም ከዚህ በኋላ ህይወቷን መረበሽ አልፈልግም። ብዙ ጊዜ እስከዛሬ ማብሪያት የቆየሁት በነገሮችም በቃ በጣም መልካም ሴት ነች። እኔ አሁንም ምንም እንዲደርስባት አልፈልግም። የፈለገው ስለተቀበለችኝ ወይም ስላልተቀበለችኝ አይደለም የኔ መልካምነትና የሷ መልካምነት የሚቆመው። ግን ቤተሰብ ምን አለ መሰላችሁ እስከመጨረሻው በቃ እኔ እሷ ደስተኛ እንድትሆን ነው የምፈልገው። አሁንም ቢሆን ግን ካጠገቧ የሆንኩኝ ልረብሻት እንዴት እንደተረበሸች አይታችኋታል። ስለዚህ ከዚህ በላይ በቃ እኔም ልረብሻት አልፈልግም።
እኔም ወደምሄድበት ሄዳለሁ። እስከዛሬም በቃ የሆነ ቢያንስ ተረዳኛለች ብዬ አስቤ ነበር፣ ግን አልሆነም። ቤተሰብ በቃ ካሜራውንም ዝጋው።